ብቻ ተከታተሉ እስከ መጨረሻው ድረስ። ይህንን ቤት በፈጠነ አሳያችኋለሁ። ልክ እንዲህ እንደገባ ነው እዚህ ጋር ሳሎኑን እናገኛለን። ሳሎኑ እንደምታዩት ፈርኒሽ የሆነ ማለት ጂፕሰም ቦርድ ሁሉ ገብቶለት ጽድት ያለ ነው። አሪፍ እይታ አለው። መስኮት ሁሉ ተገጠመለት ነው። እንደምታዩት እዚህ ጋር ትምህርት ቤት አለ፣ የህፃናት ትምህርት ቤት። ይሄኛውም ትምህርት ቤት ነው እና በዚህ በኩልም ደግሞ እንደዚህ አስፋልት ቅርብ እንደሆነ ያሳያችኋል። ከዛ በኋላ ሳሎኑን እንዲህ ካየን በኋላ ስንወጣ ቀጥታ ከሳሎኑ አቅራቢያ ኪችን ካቢኔት የተገጠመለት ኪችን አለ ነው እዚህ ጋር። ይህንን ይመስላል። ፈርኒሽድ የሆነ ቤት ነው የምትገዙት። ይህም አሪፍ እይታ ይኖረዋል። አሪፍ ብርሃን ያለበት ነው። ከዛ ልክ ከሱ እንደወጣን እዚህ ጋር ሻወር ሽንት ቤት አለ። ኮመን ሻወር ሽንት ቤት ማለት ነው። እንግዲህ እስከ ማዶውን የምታዩት ድረስ ቤቱ ስፋቱ ይህንን ያክላል። ይህ ኮሪደሩ ነው እንደምታዩት። ከዛ በኋላ ወደዚህኛ ወደ ልጆች መኝታ ክፍል እንገባለን። የልጆች መኝታ ክፍል ስንገባ እንዲህ ቁምሳጥን ሁሉ የገባላት ቤት ነው እና ጽደት ያለ ቤት ነው። የልጆች መኝታ ክፍሉ ልክ እንደ ማስተር ቤድሩሙ ሰፊ ሻወር ሽንት ቤት አለው ማለት ነው። ይህ እንደምታዩት እያንዳንዱ ክፍል ሻወር ሽንት ቤት አለው። አንድም ለየት የሚያደርገው ይሄ ነው የዚህኛው ቤት ማለት ነው። ከዛ ልክ ከዚህ ወተን ወደ ሁለተኛው መኝታ ክፍል ስንገባ ይህም የልጆች መኝታ ክፍል ነው። ፈርኒሽ ሆኖ እንዲህ ሬዲ ሆኖ ነው ያለው። የእውነት በጣም ተወድታላቸው። እንዲሁም ደግሞ የራሱ የሆነ ሻወር ሽንት ቤት አለው ማለት ነው። በጣም የሚገርመው ሻወር ሽንት ቤት ራሱ በጣም ሰፋፊ፣ ሁሉም እያንዳንዱ ክፍል ሻወር ሽንት ቤት አለው። በጣም ለግዠሪ የሆነ ቤት ነው። ከዛ ወደ ሶስተኛው መኝታ ክፍል ስንገባ ወይም ወደ ማስተር ቤድሩሙ ስንገባ ማለት ነው። ማስተር ቤድሩሙ ይኸው እንደምታዩት በጣም ሰፊ ነው። መለስተኛ ሳሎን በሉት። ይኸው ፈርኒሽ የሆነ ነው። ቁምሳጥን ገብቶለታል። ከዛ በኋላ የራሱ የሆነ ሻወር ሽንት ቤት አለው። የሚገርም ቪው አለው በዚህ በኩል እና በጣም ጽድት ያለ ቤት ነው። ከዛ በተጨማሪ ደግሞ በጣም አሪፉ ነገር ምንድን ነው? 3 ቴራዝ አለው እና እኚህ 3 ቴራዞች ለተለያዩ ለሰርግ፣ ለሀዘን፣ ለደስታ መጠቀም የምንችልባቸው ናቸው። ዲጂታል ካርታ የተዘጋጀለት ነው። ይህንን ቤት የራሳችሁ ማድረግ የምትፈልጉ ሰዎች ላው ላይ በምታዩት ስልክ ደውሉልን። መታችሁ ቤቱን የራሳችሁ ማድረግ ትችላላችሁ። እስካሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።